ደጃችሁ መጥቼ በሩንም ባንኳኳ ዘመድ ሁሉ ቆሟል የሚከፍተው ጠፋ። እረ ቅር ብላችሁናል ጀግኖቻችን። እረ ወዴት ናችሁ? ነበልባል፣ አይነስር፣ አይን፣ ቴዲ እረ ጠፍታችኋል። በሰላም ነው? የሰላም ያርግላችሁ፣ ግን አትጥፉ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እኔ ያው ጀግኖቻችን ሲጠፉ በጣም ቅር ስለሚለኝ ነው። ቤታቸው ሄዳለሁ የሉም ጥፍት ሲሉ በቃ ያው ታውቃላችሁ፣ ያጓጓል። ሲጠፉ ደግሞ ያው ስስት ስለምንልላቸው ያው ቅር ይላል እና ቅር ስላለኝ ነው ዛሬ እንደው በጨለማ ወደ ሱቅ ተልኬ እየሄድኩኝ እንደው በውስጤ እያሰብኳቸው፣ እረ ወዴት ናቸው እነዚህ ጀግኖቻችን፣ የሀገራችን እንቁ ብርቅዮቻችን፣ እንደ አይናችን ብሌን የምንሳሳላቸው እያልኩ እያሰላሰልኳቸው በጨለማ ወደ ሱቅ እየሄድኩ እየተመለስኩ ነው እላችኋለሁ። ውድ ቤተሰቦቼ ጠፋችሁ። አይነስርዬ፣ ልዑልዬ፣ ነበልባልዬ የኛ ጀግኖች አትጥፉ፣ ብቅ በሉ፣ ጥፍት አትበሉ። ምክንያቱም የያዛችሁት ስራ በጣም ስለሚያሳስብ እኛንም ጭንቀት ውስጥ ይጨምረናል። ጭንቀት ውስጥ ስለሚጨምረን ስለምታሳስቡን ነው እላችኋለሁ። ውድ ቤተሰቦቼ የናፈቋችሁ በሙሉ እረ የት አላችሁ? እረ ወዴት ናችሁ በሏቸው። ጠፉ እኮ ተሙም ጠፋ። ጭራሱን መጥቶም አያውቅም። እሱም ራሱ አመት ባልን ራሱ መጥቶ አያውቅምና ለጀግኖቻችን ሰላሙን ያብዛላቸው፣ ፍቅርን ይስጣቸው፣ እንደነሱ አይነቱን ያብዛላቸው፣ ስራው ቀለል እንዲልላቸው። እውነቴን ነው የምላችሁ። በተረፈ ውድ ቤተሰቦቻችን እንግዲህ ሲመጡ ደግሞ አብረን እንመጣለን። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቻው